ተመልካቾቻችን ዛሬ በዩቲዩባችን እንደተለመደው ባዳማ ላይ እየዞርን የተለያዩ ሰዎችን ጥያቄ እየጠየቅን እንገኛለን ማለት ነው። በመንገራችን ላይ ዛሬ ደግሞ አንድ ሰውን አግኝተናል ማለት ነው። ዛሬ ከማን ጋር ነኝ? ስምሽን አስተዋውቂኝ። ህይወት። እሺ ዛሬ ከማን ጋር ነኝ? ዛሬ ከአንቺ ጋር ነኝ። ዛሬ ያው ከራሴ ጋር ነው ያለው። ከማን ጋር ነኝ? እኔ ከእግዚአብሔር ጋር። ከማን ጋር ነኝ? ከሳራ ጋር። ከመክፊራ ጋር። ከጌታ ጋር ነኝ። እሺ ወይ ተምላ ጥያቄ ከመቶ ላይ 10ን ስንት ጊዜ መቀነስ እንችላለን? 10 ጊዜ 10 ጊዜ አይደለም ሞክሪ። 10 ጊዜ 10 ጊዜ ትክክለኛውን መልስ ኮሜንት ሴክሽን ላይ አስቀምጡልን። ላይ 10ን ስንት ጊዜ መቀነስ እንችላለን? 9 ጊዜ ነው። 9 ጊዜ ሳይሆን ከመቶ ላይ 10ን ስንት ጊዜ መቀነስ እንችላለን? ከመቶ ላይ 10ን ስንት ጊዜ መቀነስ እንችላለን? አንዴ ነው። ከ10ን አይደለ? አዎ ከመቶ ላይ 10ን ስንት ጊዜ አይደለም ስንት ጊዜ መቀነስ እንችላለን? 10 ጊዜ መቀነስ እንችላለን። አይደለም ድጋሚ ሞክር። ከመቶ ላይ 10ን ስንት ጊዜ መቀነስ እንችላለን? አንድ ጊዜ። እንዴት? ከመቶ ሲቀነስ 10 90 መጣ። ከ90 በኋላ ነው የሚሆነው ማለት ነው። በትክክል ስንት ጊዜ መቀነስ እንችላለን? 10 ድጋሚ ሞክር። 10 ጊዜ አይደለም እንዴ? ከ10 ላይ 10 ስንት ጊዜ? 10 ጊዜ። እናንተም ኮሜንት ላይ ሐሳቦቻችሁን ያስቀምጣችሁ። አንድ ጊዜ መቀነስ እንችላለን። አንድ ጊዜ መቀነስ እንችላለን። እሺ በትክክል ተመልሰው። አባትህ 5 ልጆች አሉት። የአንደኛው ስም 1 ነው፣ የሁለተኛው ስም 2 ነው፣ የሶስተኛው ስም 3 ነው፣ የአራተኛው ስም 4 ነው፣ የአምስተኛው ስም ማን ነው? ቆይቶ ምና የአራተኛው ስሙ 3 ነው፣ አራተኛው ስሙ 4 ነው። አምስተኛው ማን ነው? 5 ነው። ራሴ በጥቅ 3 አራተኛው 4 አምስተኛው ማን ነው? 5 አይደለም። አምስተኛው አባቴ 5 ነው፣ አራተኛው 4 ነው። አምስተኛው ማን ነው? አምስተኛው እኔ ነኝ። አራተኛው ደግሞ 4 ነው። አምስተኛው ማን ነው? አምስተኛው ኩኑዛ የዴቱም ኩኑዛ ነው አምስተኛው። ኦኬ እሷ ናት። ሳሳቱን ግን አንቺ ነሽ አይደለም ማለት። አሁን እኔ ጠየቅኩሽ አባትሽ 5 ልጆች አሉት ብዬሻለሁ። ስለዚህ አንደኛውን ነገርኩሽ፣ ሁለተኛውን ነገርኩሽ፣ ሶስተኛውን ነገርኩሽ፣ አራተኛውን ነገርኩሽ፣ አምስተኛው አንቺ ነሽ ማለት ነው። እና እናትየዋን ትወልዳታለች። እስከ አንድ ደግመልኝ። እናትየዋ ልጇን ትወልዳታለች። እንደገና ደግሞ ልጇም እናትየዋን ትወልዳታለች። ምንድናት? አታውቂው? እሺ መልሱ ምንድነው መሰለሽ? በረዶና ውሃ ነው። ውሃ በረዶን ይፈጥራል። ከዛ በረዶ ደግሞ በጣም የምትወደው ሰው ህይወቱን ለማትረፍ ማድረግ ያለብን ለዘላለም እንዲጠላህና እንዲንቁህ ማድረግ ነው። ያን ካደረክ ያ ሰው መዳን ይችላል ብትባል እሱን ታደርገዋለህ ወይስ እንዲታመም ትፈቅዳለህ? ማለት ሌላ ሰውም ነው የሚጠራኝ አይደለም። ያ የምትወደው ሰው በጣም አስፈላጊ የምትለው ሰው አለ በህይወት። ያ ሰው እንዲድን ወይም ደግሞ በህይወት ውስጥ ትልቅ ነገር እንዲያገኝ ለዘላለም እንዲጠላ ወይም ደግሞ እንዲንቅህ ማድረግ አለብህ ማለት ነው። አደርጋለሁ። እሱን ነው የምታደርገው? አደርጋለሁ ማለት አድነዋለሁ። እሱን ማለት ነው። እሱን አድነዋለሁ። ካንተ ክብር በላይ የሱ መዳን ይበልጣል። ኖርማል ነው ስለሽ እሱ ከራና አለቀ። ኖርማል ነው። ለኔ ቢጠላኝ ባይጠላኝም ኖርማል ነው። እሱን ታደርጊያለሽ ወይስ እንዲታመም ትተይዋለሽ? እንዲጠላኝ አደርጋለሁ። ከአንቺ ክብር በላይ የሱ መዳን ይበልጣል ማለት ነው። እንዲንቀኝ ማለት ነው። ማድረግ አለብህ። እንደዛ ታደርጋለህ? አደርጋለሁ። እንዲቆይ መዳን ከቻለ ችግር የለም። ከክብር በላይ የዛ ሰው መዳን ነው ይበልጣል ማለት ነው። እሺ ወይስ እንዲታመም ትፈቅጃለሽ? እንዲጠላኝ አደርጋለሁ። እንዲጠላኝ ታደርጊያለሽ ማለት ከክብርሽ በላይ የዛ ሰው ህይወት ይበልጣል ማለት ነው። በጣም በህይወት የምትወደው ሰው እንዲድን አንተ ሊንቅህ ወይም ደግሞ ሊጠላህ ይገባል ብትባል እንዲንቅህ ታደርጋለህ ወይስ ደግሞ እንዲታመም እኔ ራሴን ማድረግ በጎነቴን ማድረግ እንጂ ይጥላኝ አይጥላኝ አይደለም ችግር የለውም ማለት ነው። እኔ ማድረግ ራሴን በጎነት። ስለዚህ የሱ ህይወት ይበልጣል ካንተ ክብር በላይ ማለት ነው። እሺ ማለት አድርግ ብትባል እሱን ታደርጋለህ ወይስ እንዲታመም ትፈቅዳለህ? አረ እንዲታመም አልፈልግም። ስለዚህ እንዲንቅህ ታደርጋለህ ማለት ነው። እንዲጠላኝ አደርጋለሁ። እንዲድን ማለት ነው። መልካም። እሺ ሀገራችን ላይ አንድ ነገር ቀይሪ ብትባይ ምን መቀየር ትፈልጊያለሽ? አንድ ሀገር ላይ መቀየር ትፈልጋለህ? በሀገራችን ላይ እድሉ ተሰጠሽ። በቃ አንድ ነገር ቀይሪ ተብለሽ እድሉ ተሰጠሽና ምን ትቀይራለሽ? እቀይራለሁ። ህይወቴን መቀየር ፈልጋለሁ። ህይወትሽን መቀየር ፈልጊ ማለት ነው። የሰው ልጅ አስተሳሰቡን ትቀይር ነበረ ማለት ነው። መልካም። በሙሉ ወደ ክርስቶስ እንዲመለስ ታደርግ ነበር። የሴት ልጅ ጥቃትን ታቆሚ ነበር ማለት ነው። በሀገሬ ላይ አንድ ጦርነትን ታስቀር ነበረ። የምኖርበትን ከተማ ቀይር ነበር። ከተማሽ ተቀይሩ ነበር። አትወጂም ነው?
ራሴን ላይፍ ነው መቀየር የምፈልገው። የራስን ላይፍ ነው መቀየር የምትፈልገው። ህይወትን ፊልም ቢሆን ርዕሱ ምን ትለው ነበር? ህይወት እስካሁን የኖርከው ህይወት ፊልም ቢሆን ምን ትለው ነበር ርዕሱ? ጥያቄ ትንሽ ማሰብ ይፈልጋል። አልኖርኩም ነበር የምትለው ርዕሱ? ያልፋል። እሺ እጠራዋለሁ። ውጣ ውረድ። እሺ እኔ የምኖረው ህይወት ነው የቤተሰቦች ስቃይ። እሺ የፍቅር ታሪክ። እሺ የህይወት መጨረሻ። እሺ ለሰጠኝ ጊዜ አመሰግናለሁ። መልካም ጊዜ። ሰጠኝ ጊዜ አመሰግናለሁ። መልካም ጊዜ። አመሰግናለሁ። ሰጠኝ ጊዜ አመሰግናለሁ።